የሚገኘው ቢኒያም የወንዶችና የሴቶች ጸጉር ማሰልጠኛ ሲሆን ከስራ አስኪያጁ ጋር በማድረገው ነገር ራስና ተቋሙ ለተመልካቾች አስተዋውቅልን። ቢኒያም ታፈረ እባላለሁ። የተቋሙ ስም ደግሞ ቢኒያም የወንዶችና የሴቶች የጸጉርና ውበት ሙያ ማሰልጠኛ ተቋም ይባላል። በተቋሙ የሚሰጡት አገልግሎቶች ምንድን ናቸው? በተቋሙ የሚሰጡ አገልግሎቶች የወንዶች የጸጉር ስራ፣ የሴቶች የጸጉር ስራ፣ የሴቶች የሜካፕ ስራ፣ የጥፍር ስራና የእግር ማሳጅ ስራ። ሰልጣኞች ስልጠናውን ለመውሰድ ምን ማሟላት አለባቸው? አንደኛ ራሳቸውን ዝግጁ ማድረግ ነው። ራሳቸውን ዝግጁ አድርገው ሲመጡ ለእኛም ለስልጠና ቀለል ስለሚል እሱ ያስፈልጋቸዋል። ሌላው ደግሞ ራሳቸውን የሚገልጽ ፓስፖርት ሊሆን ይችላል፣ መንጃ ፈቃድ ሊሆን ይችላል፣ ቡክ ሊሆን ይችላል። ራሳቸው የሚገልጽ የክፍለ ሀገር ሆነ የአዲስ አበባ ሆነ መታወቂያ ይዘው ከመጡ እኛ ልጆችን መስግበን ለማሰልጠን ዝግጁ ናት። ለተማሪዎች በስልጠና ወቅት ምን አይነት ድጋፍ ይደረግላቸዋል? ለተማሪዎች በስልጠና ወቅት ድጋፍና ክትትል የምናደርግላቸው አንደኛው ድጋፍና ክትትል በቪዲዮ ሊሆን ይችላል፣ በመጽሔት ሊሆን ይችላል፣ በሞዴል ሊሆን ይችላል፣ በቲዎሪ ሊሆን ይችላል። ሙያውን እንዲወዱት ስለ ሙያው ከስልጠናው እንዳይወጡ አእምሯቸው ከስልጠናው እንዳይወጣ በተደገፈ መልኩ እሱን እናስረዳቸዋል። ተማሪዎች በሚገባ ለመሰልጠን በቂ የሆነ ማቴሪያል እና የሰው አቅርቦት አለ? በሚገባ ተማሪዎች በቂ የሆነ ስልጠና ለመሰልጠን በእርግጥም ልክ ነው። በቂ የሆነ ማቴሪያል ያስፈልጋል። በቂ የሆነ የመምህራን ኃይል ያስፈልጋል። ትክክል ነው እና የምንጠቀምባቸው ማሽኖች ትክክል ነው። ኤሌክትሪክ ማሽኖች ናቸው። ከካፕስ ጀምሮ እስከ ሌሎች ማሽን እስከ ጥፍር እስከ ሜካፕ መስሪያ። እነዚህ ማቴሪያሎች እንኳን በሆነ አጋጣሚ ቢበላሹ ስቶር ውስጥ ያሉ ማቴሪያሎች ተተክተው ተማሪዎች እንዳይቦዝኑ ሲሰሩ እንዲቆዩ ይደረጋል። የሰው ኃይልን በተመለከተ እኛ ጋር ያሉ መምህራኖች በጣም ጥሩ መምህራኖች ናቸው። ጥሩ ሲባል በውጤታቸው ጥሩ ውጤት ያላቸው እና ጥሩ የስራ ልምድ ያላቸው መምህራኖች ናቸው። ሌቭል 4 አላቸው ከሰሩ ስራ። እንዲሁም ደግሞ አዲስ አበባ ከተማ ላይ ከ10 እና ከ9 ዓመት በላይ ያስተማሩ ናቸው። መረጃዎችን ማሳየት ይቻላል። በእነዚህ መምህራኖች ናቸው እኛ